ከናሽናል አይዲ ጋር በተያያዘ ብዙዎቻችሁ የተለያዩ ጥያቄዎችን ትጠይቁኛላችሁ። ሙሉ ስም መቀየር ይቻላል ወይ? ስፔሊንግ መቀየር ይቻላል ወይ? ስልክ ቁጥር ጠፍቶብኝ መቀየር ይቻላል ወይ? ስልኬን መቀየር እችላለሁ ወይ? የተለያዩ ጥያቄዎችን ብዙዎቻችሁ ትጠይቁኛላችሁ። ከዚህ ጋር በተያያዘ የቦይዝ ዲጂታል ስራ የሚሆነው መስሪያ ቤቱ ያወጣውን ዲጂታል ሲስተም ማስተዋወቅ ነው ማለት ነው። ይሄንን ሲስተም ደግሞ ከዚህ በፊት ሰርተንላችኋል። ዛሬ ደግሞ ሲስተሙን ዲቴል እናያለን ማለት ነው። id.gov.it ላይ ገብተን እዛ ውስጥ ያሉ ሰርቪሶችን እንዴት መጠቀም እንደምንችል በዛ ዝግጅታችን እናያለን ማለት ነው። ሲስተሙም ላይ ኦንላይን ሰፖርት ሊኖረው ስለሚችል ሁላችሁም ይሄንን ቪዲዮ እስከ መጨረሻው በማየት ኦንላይን ሲስተሙን በቀላሉ ዩዘር ፍሬንድ እንድትሆኑት የዛሬው መረጃዬ ለእናንተ ነው ማለት ነው። በቀጥታ በኮምፒውተር ነው ማሳያችሁ፣ እናንተ በስልካችሁ መጠቀም ትችላላችሁ ማለት ነው። የምትጠቀሙትን ብራውዘር ከከፈታችሁ በኋላ id.gov.it ብላችሁ ትገባላችሁ ማለት ነው። ከገባችሁ በኋላ ፋይዳ ፎር ኢትዮጵያ ይላል። እዚህ ጋር እንደምታዩት ሰርቪሶቹ እዚህ ጋር አሉ። ሬጂስተር ፎር ፋይዳ፣ አፕዴት ዩር ፋይዳ፣ ኦርደር ካርድ ፕሪንት እና ጌት ሰፖርት። አያችሁት? ሰፖርቱም ከዚሁ ላይ አለ ማለት ነው። ስለዚህ እናንተ የብዙዎቻችሁ ጥያቄ ደግሞ አፕዴት ስታደርጉ ስለሆነ አፕዴት ዩር ፋይዳ የሚለውን አንድ ጊዜ ክሊክ እናደርገዋለን። ይሄው ከገባም በኋላ ስትገቡ የፋን ነምበር ይጠይቃችኋል ማለት ነው። እሱን አስገብታችሁ ነው ወደ ውስጥ የምትገቡት ማለት ነው። ቋንቋው በእንግሊዘኛ ነው የመጣ። ከዚህ ጋር ገብታችሁ አማርኛ ማድረግ ትችላላችሁ ማለት ነው። በቀላሉ የምትግባቡ ስታዩት እንግዲህ የፊት ገጽ ብሎ ከላይ የስነ ህዝብ መረጃ ለማደስ፣ የተሳሳተ የስነ ህዝብ መረጃ ለማስተካከል፣ የጥያቄው ምላሽ ለመከታተል። አያችሁ ብዙዎቻችሁ እንደዚህ ጠይቀን ነበረ አልመጣልንም ምናምን የምትሉኝ ሰዎች አላችሁ። ከዚሁ ሲስተሙ ላይ አለ ማለት ነው። የጥያቄያችሁን ምላሽ እዚሁ ሲስተሙ ላይ መከታተል ትችላላችሁ ማለት ነው። የማረጋገጫ አይነቶችን ቆልፍ ይላል እዚህ ጋር። ምናባዊ መታወቂያ ይፍጠሩ፣ ምናባዊ መታወቂያ ሰርዝ፣ እንደዚህ አይነት ነገሮች አሉ። እነዚህን ካየን በኋላ እናንተ ብዙዎቻችሁ የምትጠይቁኝ የተሳሳተ የስነ ህዝብ መረጃ ለማስተካከል ሆነ እዚህ ጋር አንድ ጊዜ እንገባለን ማለት ነው። አሁን ቅደም ተከተሉን እዚህ ጋር እዩት። ብዙዎቻችሁ የምትጠይቁን ጥያቄ ከዚህ ጋር መልሱን ያገኛል ማለት ነው። ቅደም ተከተሉ የስነ ህዝብ መረጃን ለማረጋገጥ ይህንን ቅደም ተከተል ከተሉ። ማሳሰቢያ፣ በዚህ ገጽ ላይ ሙሉ የስነ ህዝብ መረጃውን በስምምነት ቅጽ ላይ ባለው መረጃ መሰረት ማረም ይችላሉ። በስምምነት ቅጽ ላይ ከተሞላው ውጭ መረጃ ካስገቡ ጥያቄው ውድቅ የሚደረግ መሆኑን በትህትና እናሳውቃለን ይላል እዛው ሲስተሙ ላይ። በዚህ ገጽ ቀደም ሲል የተጫኑ ዶክመንቶች በሚለው ክፍል ላይ የሚገኘውን የስምምነት ቅጹን በጥንቃቄ ይመልከቱ። ማንኛውም የተሳሳተ መረጃ ልክ ከስምምነት ቅጹ ጋር አንድ አይነት እንደሆኑ ማረጋገጥ ማድረግ። ያኛው የእርማት ሂደቱን ለማጠናቀቅ አስገባ የሚለውን ይጫኑ ይላል። ለማንኛውም ጥያቄ በነፃ የስልክ መስመራችን በስታር 9779 መሰላል ላይ ደውሉ ይላል ማለት ነው። ከዚህ ጋር እንግዲህ ስምም ሆነ ስልክ ማስተካከል ስትፈልጉ ከዚህ ጋር ዝርዝሩ ይመጣላችኋል ማለት ነው። ይህንን አስተካከል የሚለውን ስትነኩት ኤዲት ማድረግ ትችላላችሁ ማለት ነው። ይሄው ያመጣላችኋል። ከዚህ ጋርም አስተካከል የሚለውን ስትነኩት ስምም ሆነ ስልክ ቁጥር ከዚህ ጋር እንድትጽፉ ያደርጋችኋል ማለት ነው። ይህንን ሞልታችሁ ከጨረሳችሁ በኋላ መጨረሻ ላይ ቅሬታውን አመልክት የሚል ምርጫ ይኖራችኋል ማለት ነው። ይህንን አድርጋችሁ ከጨረሳችሁ በኋላ አስገባ፣ ቅሬታ አመልክት የሚለው ኤዲት ስላላደረግን ነው ማለት ነው። ኤዲት ብናደርግ ይሄው ኤዲት ስናደርግ ወይም ደግሞ አንድ የሆነ ማስተካከያ ስናደርግ ቅሬታ አመልክት የምትለው ትበራለች። እሷን አንድ ጊዜ ክሊክ ስናደርጋት ቅሬታችን አመለከት ወይም ደግሞ ሰሚት አደረግነው ማለት ነው። ይሄንን መረጃችሁን ፎሎ አፕ የምታደርጉበትን ደግሞ ቅድም አሳይቻችኋለሁ ማለት ነው። ጥያቄ ምላሹን ለመከታተል ከዚህ ጋር ገብታችሁ የፋን ወይም ደግሞ የፊን ነምበራችሁን ስታስገቡ እናንተ ያመለከታችሁት ቅሬታ ምን ላይ እንደደረሰ ፎሎ አፕ ማድረግ ትችላላችሁ። መጀመሪያው ፔጅ ላይ ደግሞ እንዳያችሁት ጌት ሰፖርት የሚለውን ደግሞ ነክታችሁ ሰፖርት ማግኘት ትችላላችሁ ማለት ነው። ፉል ኔም እና ፎን ነምበር አስገብታችሁ ሰፖርቱን ማግኘት ትችላላችሁ ማለት ነው። በዚህ ልክ ሲስተሙን በቀላሉ ዩዘር ፍሬንድ ሆናችሁ የምትፈልጉትን ሰርቪስ id.gov.it ላይ ገብታችሁ መጠቀም ትችላላችሁ ማለት ነው። አይ ቲንክ ጥሩና በቂ መረጃ ሰጥቻችኋለሁ ብዬ አስባለሁ። ለብዙዎች ሊጠቅም ስለሚችል ይሄንን ቪዲዮ
ሼር አድርጉት። በሌላ የቴክኖሎጂ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ እንመኝላችኋለን።